ሰላም ተማሪዎች፣ ዛሬ የምናየው የእንግሊዘኛ ካፒታል ሌተር ወይም አፐር ኬዝ ሌተሮችን እንዴት እንደምንጽፍ ነው። ይሄንን ደግሞ ያሰመርኩላችሁ ልክ ደብተራችሁ ላይ እንዳለ አስባችሁ እንድጽፉ ነው። እኔ ጋር ተከተሉ። ካፒታል ኤ ከመስመራችን ጫፍ ወደ መስመራችን ጫፍ በግራ በኩል እንደዚህ አድርገን እናሰምራለን። አሁንም ከዚች ከመስመራችን ጫፍ ተነስተን እስከ መስመራችን ጫፍ በቀኝ በኩል እናሰምርና መካከል ላይ ሁለቱን መስመሮች እናገናኛለን። ካፒታል ቢ ከመስመራችን ጫፍ እስከ መስመራችን ጫፍ ቀጥ አድርገን እናሰምርና ከመስመራችን ጠርዝ ተነስተን ይሄው ግማሽ ክብ እንሰራለን። ከግማሽ ክቧ ተነስተን አሁንም ሁለተኛ ግማሽ ክብ እንሰራለን። ካፒታል ሲ ከመስመራችን ጫፍ ተነስተን እንደዚህ አድርገን እንመጣና ይሄው ካፒታል ሲን እንጽፋለን። ካፒታል ዲ ደግሞ ከመስመራችን ጫፍ እስከ መስመራችን ጫፍ ቀጥ አድርገን እናሰምርና ከዚች ጫፍ ተነስተን ሁለቱን ጫፎች እንደዚህ አድርገን እናገናኛለን። ካፒታል ኢ ስንጽፍ ደግሞ ከመስመራችን ጫፍ እስከ መስመራችን ጫፍ ይሄው ቀጥ አድርገን እንወስድና አንድ ከግራ ወደ ቀኝ መካከል ላይ ከግራ ወደ ቀኝ እንደዚህ እናሰምራለን። ከዛ መጨረሻ ላይ ጠርዙ ላይ እንደዚህ እናሰምራለን። ሶስቱም ያሰመርናቸው ከግራ ወደ ቀኝ ከግራ ወደ ቀኝ ያሰመርናቸው እኩል መሆን አለባቸው። ቀጥለን ካፒታል ኤፍ ቀጥ አድርገን እንደዚህ እንሰራና መስመራችን ጠርዝ ላይ አንድ መካከል ላይ ሁለቱም እኩል መሆን አለባቸው። ካፒታል ጂ ልክ እንደዚህ እናደርግና ወደ ላይ ይሄው እንደዚህ አድርጋችሁ ተወስዱና ከዛ ከዚች መስመር ተነስተን ወደ ግራ ይሄው እንደዚህ አድርገን እንሰራለን። ካፒታል ኤች ደግሞ ከመስመሩ ጫፍ እስከ መስመሩ ጫፍ ቀጥ አድርገን እናሰምርና አሁንም ወደ ቀኝ በኩል ሂደን ከመስመሩ ጫፍ እስከ መስመሩ ጫፍ ይሄው ቀጥ አድርገን ሰርተን መካከል ላይ ሁለቱም መስመሮች እናገናኛለን። ካፒታል አይ ደግሞ መስመራችን ጠርዝ ላይ ይሄው ቀጥ አድርገን እናሰምራለን። አሁንም መስመራችን ጠርዝ ላይ ልክ በዚህች ትክክል ይሄው እንደዚህ ተወርዱና ቀጥ አድርገን እናሰምራለን። ቀጥለን ይሄው መካከል ላይ እንደዚህ እናገናኛለን። ካፒታል ጂ ደግሞ መስመራችን ጠርዝ ላይ ይሄው ቀጥ አድርገን ከግራ ወደ ቀኝ ካሰመርን በኋላ ከመስመሩ መካከል ላይ ካሰመርነው መስመር ላይ ወደ ታች ቀጥ አድርገን ወስደን መስመሩን ሳንጨርስ ይሄው ከርብ አድርገን እንሰራለን። ካፒታል ጂ። ካፒታል ኬ ከመስመራችን ጠርዝ እስከ መስመራችን ጠርዝ እንደዚህ እናሰምርና ከዛ ወደ ቀኝ ሄደን ከዚህ ተነስተን መስመሩ ግማሽ ድረስ እናሰምራለን። ከመስመሩ ግማሽ ተነስተን ይሄ እንደዚህ አድርገን ካፒታል ኬን እናሰምራለን። ቀጥለን ኤል ነው። ከመስመሩ ጫፍ እስከ መስመሩ ጫፍ እንወርድና ከዛ ወደ ግራ ከግራ ወደ ቀኝ እናሰምራለን። ቀጥለን ካፒታል ኤም ከመስመሩ ጫፍ እስከ መስመሩ ጫፍ ቀጥ አድርገን እናሰምርና ከመስመሯ ጫፍ እስከ መካከል ድረስ እንደዚህ እናሰምራለን። ከዚህ ከመካከል ተነስተን እስከዚህኛው መስመር ጠርዝ ድረስ ወደ ላይ እንወስድና ቀጥ ያለ መስመር ይሄው አሁንም እናወርዳለን። ካፒታል ኤን አንድ ቀጥ ያለ መስመር ከመስመራችን ጠርዝ እስከ መስመራችን ጠርዝ እናወርድና ከዚህ ጫፍ ተነስተን እስከ መካከል እንወስዳለን። ከዛ ቀጥ ያለ መስመር አውርደን ይሄው እንደዚህ እናገናኛለን። ቀጥለን ካፒታል ኦ ነው። እንደዚህ አድርገን ክብ እንሰራለን ከመስመራችን ጫፍ እስከ መስመራችን ጫፍ። ቀጥለን ካፒታል ፒ ነው። ከመስመራችን ጫፍ እስከ መስመራችን ጫፍ እናሰምርና ከመስመሩ ጫፍ እስከ መስመሩ ግማሽ ድረስ ግማሽ ክብ እንሰራለን። ካፒታል ኪው ደግሞ ኦን እንሰራና ኦን ከሰራን በኋላ ከመካከል ላይ ሚድል ከመካከል ላይ ተነስተን እንደዚህ አድርገን እንጽፋለን። ቀጥለን ካፒታል አር ከመስመራችን ጠርዝ እስከ መስመራችን ጠርዝ ድረስ ቀጥ አድርገን ካሰመርን በኋላ ከመስመራችን ጠርዝ ተነስተን ግማሽ ክብ እስከ ወገቡ ድረስ እንሰራለን። ከወገቡ ድረስ ተነስተን ደግሞ ይሄው እንደዚህ ገደም ያለች መስመር እንሰራለን። ቀጥለን ካፒታል ኤስ ነው። እንደዚህ አድርገን ይሄው ወደ መካከል ከሄድን በኋላ እንደዚህ አድርገን ካፒታል ኤስን እንጽፋለን። ካፒታል ቲ ደግሞ መስመሩ ጠርዝ ላይ ከግራ ወደ ቀኝ እንደዚህ ካሰመርን በኋላ መስመሩ መካከል ላይ ቀጥ ያለ መስመር እንሰራለን። ካፒታል ዩ ደግሞ ስንጽፍ ከመስመራችን ጠርዝ እስከ መስመራችን ጫፍ ድረስ እንወርድና ከዛ ከርብ አድርገን እንወስድና እስከ መስመራችን ጫፍ ወደ ላይ እንወስዳለን። ቪ ደግሞ ከመስመራችን ጠርዝ እንነሳና ወደ መካከል ገደም አድርገን ከወሰድን በኋላ ከዚቹ ገደም ካረግናት መስመር ጽፍ ከመስመሩ ጫፍ እስከ መስመሩ ጫፍ እንደዚህ ገደም አድርገን እንጽፍና
ቀጥለን ከዚች ጫፍ እስከዚች ጫፍ አሁንም ገደም አድርገን እንወስዳለን። ቀጥለን ከዚች ጫፍ እስከዚች ጫፍ ይሄው ገደም አድርገን እንወስድና ቀጥለን ከዚች ወደዚች ይሄው ገደም አድርገን ካፒታል ደብሊው እንሰራለን። መስመራችን ጫፍ ገደም ያለ እንደዚህ እንሰራለን። ቀጥለን ከዚችኛዋ ጫፍ ተነስተን ወደዚችኛዋ ጫፍ ይሄው ካፒታል ኤክስ ዋይን ስንጽፍ ገደም አድርገን እስከ መስመሩ ግማሽ ድረስ እናመጣለን። አሁንም ከግራ ወደ ቀኝ ትንሽ ክፍተት እንፈጥርና ከዚህ ጫፍ ተነስተን እነዚህ እናገናኛለን። ቀጥለን ቀጥ ያለ መስመር ይሄው እናወርዳለን። ካፒታል ዜድ ደግሞ ስንጽፍ መስመራችን ጠርዝ ላይ ከግራ ወደ ቀኝ ቀጥ አድርገን እናሰምራለን። አሁንም በዚህው ትክክል እንወርድና ከግራ ወደ ቀኝ እናሰምራለን። ከዚህኛዋ ጫፍ ከቀኝ ካለችው ጫፍ እስከ ግራዋ ድረስ ይሄው እንደዚህ አድርገን እናሰምራለን። ስለዚህ እነዚህ በሙሉ ያየናቸው ምንድናቸው? ካፒታል ሌተርስ ወይም አፐር ኬዝ ሌተሮች እንዴት እንደሚጻፍ ነው። መሰሩንም ነግሬያችኋለሁኝ። የደብተራችሁን አስባችሁ እንድትጽፉ ነው። እስኪ ተለማመዱት ቤት። ለአሁን አመሰግናለሁ። ቀጥለን ግን ስሞል ሌተሮችን ወይም ሎወር ኬዝ ሌተሮችን የምናይ ይሆናል። ስሞል ሌተርስ ወይም ሎወር ኬዝ ሌተሮችን እንዴት እንደምንጽፍ ነው። ተከታተሉኝ። አሁንም ደብተራችሁ ጋር እኩል ጋር ለመጻፍ ሞክሩ። ስሞል ኤን ስንጽፍ ከመስመራችን ግማሽ ተነስተን እንደዚህ አድርገን እንሰራና ከዚህ ጫፍ እስከዚህ ጫፍ ይሄው እንዲች አድርገን ስሞል ኤን እንጽፋለን። ስሞል ቢ ስንጽፍ ከመስመራችን ጫፍ እስከ መስመራችን ጫፍ ቀጥ ያለ መስመር እንሰራና ከመስመሩ ግማሽ ላይ ተነስተን ይሄው ግማሽ ክብ እንሰራለን ስሞል ቢ። በመቀጠል ስሞል ሲ ከመስመራችን ግማሽ ይሄው እንደዚህ አድርገን እስከ መስመራችን ጫፍ ድረስ እንጽፋለን። ስሞል ዲን ስንጽፍ ከመስመራችን ጫፍ እስከ መስመራችን ጫፍ ቀጥ አድርገን እንሰራና ከመስመራችን ግማሽ በግራ በኩል ተነስተን ከመስመሩ በግራ በኩል እንነሳና ግማሽ ክብ እንሰራለን ስሞል ዲ። ስሞል ኢን ስንሰራ ደግሞ እንደዚህ አድርገን ከሰራን በኋላ ልክ እንደ ሲ ከሰራን በኋላ እንደዚህ አንጥተን ይሄው እቺን ግጥም እናደርጋለን። ስሞል ኤፍ ደግሞ ስንጽፍ ከመስመራችን ከታችኛው ጫፍ እንነሳና ወደ ላይ ይሄው ቀጥ አድርገን እንወስድና እዚህ ጋር እንደ ከርቫ ጠፍ ትላለች። ከዛ እዚህ ጋር ከግራ ወደ ቀኝ እናሰምራለን። ስሞል ጂ ደግሞ ዳውን ሌተር ነው። ኤፍ አፕ ሌተር ነው። ቢ አፕ ሌተር ነው። ዲ አፕ ሌተር ነው። ጂ ስሞል ጂ ደግሞ ዳውን ሌተር ነው። እንደዚህ እናደርግና ይሄው ቀጥ አድርገን ወስደን እንደዚህ ኤችን ስንጽፍ ቀጥ ያለ መስመር እንሰራና ከመካከል ላይ ተነስተን ወደ ቀኝ ከወሰድን በኋላ ይሄው ስሞል ኤች። አይ ስንጽፍ ደግሞ ይሄው ቀጥ አድርገን እንደዚህ እናሰምርና ጫፏ ላይ ፖይንቷ ትኖራለች ወይም ነጥብ ነገር እናስቀምጣለን። ካፒታል ስሞል ጄ ደግሞ ስንጽፍ ስሞል ጄ ዳውን ሌተር ናት። እንደዚህ ከግማሹ ከመስመሩ ግማሽ ተነስተን ፖይንቷ እንደዚህ ትመጣለች። ካፒታል ኬ ስሞል ኬ ደግሞ ስንጽፍ ቀጥ አድርገን መስመር ከወሰድን በኋላ ከወገቧ ተነስተን ነው የምንጽፈው። ይሄው ግን እስከ ጫፍ አንወስዳትም እንደ ካፒታል ኬ። እቺ ደግሞ ከመስመሩ መካከል ተነስተን ወደ ቀኝ እንደዚህ አድርገን እንጽፋለን። ኤልን ደግሞ ስንጽፍ ስሞል ኤል ከመስመሩ ጫፍ እስከ መስመሩ ጫፍ ይሄው ቀጥ አድርገን ነው የምንወስደው። ስሞል ኤም ደግሞ ስንጽፍ መስመራችን ግማሽ ላይ ተነስተን ይሄው እንደዚች፣ አሁን ደግሞ ከዚች ተነስተን ይሄው እንደዚች፣ አሁንም ደግሞ ከዚች እንነሳና እንደዚች መስመሩ ግማሽ ላይ ቀጥለን ስሞል ኤልን ስንጽፍ እንደዚች እናደርግና ከዛ ይሄው ስሞል ኤል ቀጥለን ስሞል ኦ መስመራችን ግማሽ ላይ ክብ እንሰራለን። ስሞል ፒ ደግሞ ዳውን ሌተር ናት። ይሄው ግማሽ እናወርዳለን ከመስመራችን ግማሽ ተነስተን ከዛ ግማሽ ክብ እስከ መስመራችን ጫፍ እንሰራለን። ስሞል ኪው ደግሞ አሁንም ከመስመራችን ግማሽ እንነሳና ወደ ታች ካወረድን በኋላ ከመስመራችን ጫፍ ካሰመርነው እስከ መስመሩ ጠርዝ ድረስ እንደዚች እናገናኛለን። አርን ደግሞ ስንጽፍ ከመስመራችን ግማሽ እንነሳና ቀጥ አድርገን ካሰመርን በኋላ እዚች ላይ እንደዚች አድርገን ስሞል አርን እንጽፋለን። ስሞል ኤስ ከመስመራችን ግማሽ ነው አነሳሳችን። ይሄው እንደዚች አድርገን ስሞል ኤስ እንጽፋለን። ስሞል ቲ ደግሞ ከመስመራችን ጫፍ እስከ መስመራችን ጫፍ እንደዚህ ካሰመርን በኋላ እዚች ላይ አጠፍትልና ከዛ ወደ ከመስመር ግማሽ ከፍ ብለን ይሄው ስሞል ቲን እንጽፋለን።
ስሞል ዩ ደግሞ ከመስመራችን ግማሽ እንነሳና ወደ ታች ወስደን ካርቭ ካደረግን በኋላ ወደ ላይ እንወስድና እስከ መስመሩ ግማሽ ድረስ በመቀጠል እዚች ጋር እንደዚች አይነት ምልክት ይኖራታል። ስሞል ቪን ደግሞ ስንጽፍ ከመስመራችን ግማሽ ተነስተን ገደም አድርገን እንደዚች እንሰራና ወደ ቀኝ እንሄድና እዚች ድረስ ተነስተን አሁንም እነዚህ መስመሮች እናገናኛለን። ስሞል ደብሊው ደግሞ ስንጽፍ ከመስመራችን ግማሽ ተነስተን ይሄው ከዛ ቀጥ አድርገን ወደ ላይ እንወስድና ከዛ አሁንም ከዚች ተነስተን አጠፍ አድርገን ወስደን ከመስመሩ ግማሽ ድረስ እንወስዳለን። እነዚህ ቀጥ ማለት አለባቸው። በመቀጠል እንደዚህ አይነት ምልክት ይኖራታል። ቀጥለን ኤክስን ስሞል ኤክስን ስንጽፍ ከመስመራችን ግማሽ ተነስተን ገደም አድርገን ወደ ቀኝ እንወስዳለን። ከዛ ከቀኝ ጫፍ ይሄው በዚህ ትክክል ከቀኝ ጫፍ እንነሳና ወደ ግራ ጫፍ እንደዚህ አድርገን ገደም አድርገን እንወስዳለን። ስሞል ዋይ ስንጽፍ ደግሞ ከመስመራችን ግማሽ ይሄው ከመስመራችን ከደብተራችን ግማሽ ተነስተን ዳውን ሌተር ናት እንደዚች እንወስድና ከዛ በዚህ ትክክል ከግራ እንነሳለን። ከዛ ወደ ቀኝ እቺን አምጥተን ግጥም እናደርጋለን ስሞል ዋይ። ዜድን ስንጽፍ ደግሞ ስሞል ዜድ በመስመራችን ግማሽ አንድ ከግራ ወደ ቀኝ እናሰምራለን። ከዛ አሁንም ደግሞ መስመራችን ጠርዝ ላይ ከግራ ወደ ቀኝ አንድ እናሰምርና እንደዚህ አድርገን እናገናኛቸዋለን ሁለቱን። እነዚህ በሙሉ ምንድናቸው ማለት ነው ልጆች? ስሞል ሌተርስ ወይም ሎወር ኬዝ ሌተርስ እንላቸዋለን አጻጻፋቸው። አሁን ደግሞ የምናየው ቅድም ካፒታል እና ስሞል ሌተሮች እንዴት እንደሚጻፉ አይተናል። አሁን ደግሞ የእያንዳንዱ ሌተሮች ሳውንድ ነው። ሳውንዳቸው ካፋችን ስናወጣ እነሱን የምንልበት ድምጽ ማለት ነው። ተከታተሉ። ሌተር ኤ ድምጹ አ አ፣ ሌተር ቢ ድምጹ ብ ብ፣ ሌተር ሲ ድምጽ ክ ክ ክ፣ ሌተር ዲ ድምጽ ድ ድ ድ ሳውንድ፣ ሌተር ኢ ሳውንድ ኤ ኤ፣ ሌተር ኤፍ ፍ ፍ፣ ሌተር ጂ ሳውንድ ግ ግ፣ ሌተር ኤች ሳውንድ ህ ህ፣ ሌተር አይ ሳውንድ ኢ ኢ፣ ሌተር ጄ ሳውንድ ጂ ጂ፣ ሌተር ኬ ሳውንድ ክ ክ። እዚህ ጋር ግን ይሄን ሌተር እና ይሄን ሌተር አንድ አይነት ድምጽ ሰጠሽ ልትሉ ትችላላችሁ። ሁሉም የራሳቸው ያጻጻፍ ህግ አላቸው። አጻጻፍ ህጋቸው ደግሞ ቃላት እየመሰረት ነው ማየት የምንችለው። አሁን ግን ድምጻቸውን ተከታተሉ። ኤል ሌተር ኤል ድምጽ ል ል፣ ሌተር ኤም ም ም፣ ሌተር ኤን ን ን፣ ሌተር ኦ ኦ ኦ፣ ሌተር ፒ ፕ ፕ ሳውንድ ይኖረዋል። ሌተር ኪው ሳውንድ ክው ሳውንድ ይኖረዋል። ክው እንላለን። ሌተር አር ሳውንድ ር ር ሳውንድ ይኖረዋል። ሌተር ኤስ ሳውንድ ስ ስ ሳውንድ ይኖረዋል። ሌተር ቲ ሳውንድ ት ት ሳውንድ ይኖረዋል። ሌተር ዩ ሳውንድ አ አ እንላለን። ሌተር ቪ ሳውንድ ቭ ቭ ሳውንድ ይኖረዋል። ሌተር ደብሊው ሳውንድ ው ው ሳውንድ ይኖረዋል። ሌተር ኤክስ ሳውንድ ክስ ክስ ሳውንድ ይኖረዋል። ሌተር ዋይ ሳውንድ ይ ይ ሳውንድ ይኖረዋል። ሌተር ዜድ ሳውንድ ዝ ዝ ሳውንድ ይኖረዋል። አመሰግናለሁ።